ጎሽ የኔ ልጅ እዚህ ቦታ መሽናት ክልክል ነው። በሕግ ያስጠይቃል ወይም ያስገድላል ብትሉ ጥሩ ነበረ። ሰው መች ቢያስገድልስ መች መሽናት። እኔ የምልህ ትንሽ ግን እንደው ጦፉን ጎላ ብታረጉ ጥሩ አልነበረም? ለወደፊቱ በባነር ስራ ሰበብ በዛ እናሰራው። ይሄ ባነር ማለት ትልቁ ነገር ትልቁ ጦፍ። ጥሩ ነው። ሰው ግንባሩ ላይ ብትለጥፉ መች ገባውና ሻል ያለው ወጣት አትሽኑ ብሎ ይለጥፋል። ደግሞ ሌላው ይሸናል። አይኛ ሀገር እንደው ለጣፊና ጭንቃን የበዛበት። ማነህ አንተ ሽንታሙ? ለመሆኑ ተውቀት ጋር ያለህ ግንኙነት ወይም ተማንበብ ጋር ያለህ ግንኙነት እንዴት ነው? ይሄ ግድግዳ ላይ የተጻፈው ምን ይላል? ምን ለማለት ፈልገህ ነው? መሽናት ክልክል ነው የሚለው። መሽናት ክልክል ነው የሚለው? ታዲያ አንተ እያንዠቀዠቅከው እኮ ነው። ግድግዳው ላይ እንጂ ፖሉ ላይ አልተለጠፈ። ግድግዳው ላይ ነው የተለጠፈው እንዴ? ላንተ ሲባል ታዲያ ሰማይ ላይ ምድር ላይ ግድግዳ ላይ ፖል ላይ ይለጠፍ እንዴ? ሰውዬማ እንዲነካው ባክል ጨርቅ። እሺ እንደው ንቀትህን ተውና ምን አለበት እያወራው እንኳን ብታቋርጠው። በእኔ እኮ ነው የምሸናው፣ በአንተ መሰለህ እንዴ? አቤት ደሞ ርዝማኔው ምኑ አየሽንት እንዴ? በወራ እንዴ ነው እንደምሸናው?